ወይ ውሽሚት አንቺ መቼ ሳያልቅብሽ እናቴ ዛሬ እንዲህ ተሽከርክረሽ መጥተሽ ነገ ደግሞ ስታለቅሽ እናይሻለን። ይሄ የማይቀር ነገር ነው። ከስንት ጊዜ በኋላ ደግሞ ላልቅሰሽ ትመጫለሽ። እንዲሆንኩኝ እንዲህ ተፈጠርኩኝ እያልሽ ማለት ነው። ምን አይነት ሴት እንደሆንሽ ምን አይነት በቃ ሁሌም ለራስሽ ክብር የሌለሽ ሴት እንደሆንሽ ነው ይሄ የሚያሳየው ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ይብዛልኝ። ቤቱን ላይክ፣ ሼር፣ ኮሜንት አድርጉ። እባካችሁ ላይክ አድርጉኝ። ለእናንተ አይጎዳችሁም ያ ላይክ፣ ለኔ ግን ይጠቅመኛል። ምን ችግር አለው ላይክ ብታረጉልኝ? እና እንግዲህ ሄርሜላና አብርሽ ዛሬ በቲክቶክ እንመጣለን፣ በቲክቶክ ጠብቁን ብለዋል። እንግዲህ ምን ይዘውልን እንደሚመጡ እንግዲህ የምናየው ይሆናል። እኔ የገረመኝ የመምጣታቸው ሳይሆን የሄርሜላ እንደዚህ መሆን ነው። እንደዚህ ማሽቃበጥ፣ በዚህ ልክ ማሽቃበጡ አስፈላጊ ነው ብዬ አላምንም። ለምን አትሉኝም እንዴ? ዛሬ እንዲስቃ ብትመጣም ነገ አልቅሳ ስለምትመጣ አስፈላጊ ነው ብዬ አላስብም፣ ለኔ ማለት ነው። እና እንግዲህ በቲክቶክ ምን ይዘውልኝ እንደሚመጡ ማታ የምናይ ይሆናል። ማታ እንግዲህ በቲክቶክ ጠብቁን ብለዋል አብርሽና ሄርሜላ፣ አሸብርና ውሽሚት ማለት ነው። የእናንተ ነገር አያልቅባችሁም። እንግዲህ ትላንትናም ዳኒ ቤት የተለቀቀው ቪዲዮ አይተናል። ብዙ ሰው ድራማው ተነቃባቸው እያለ እያወራ ነበረ። ምክንያቱም ዳኒ በንግግሩ ላይ አዳልጦት ወድቋልና ድራማው ተነቅቶባቸዋል እያለ ነው ሁሉም ሰው ማለት ነው። እንግዲህ ሩታየም ልጇ ይዛ ከቤት ስትወጣ ስትል ዳኒ ደርሶ የትም አትሄጂም፣ ቤቱ ልጁ የአብርሽ ልጅ ነው፣ የትም ይዘሽ አትሄጂም ምናምን ነገር ብሎ እንባ ከረዩ እያለ ነበር ማለት ነው። ዳኒ አሽቃባጭ። እኔ የዳኒ ነገር ግርም ነው የሚለኝ። አሁን ደግሞ ከሄርሜላ ጋር ትቶ እንግዲህ ወደ ሩታ ደግሞ ተገልብጧል ማለት ነው። ግን ምንም ለድራማ ለስራም ቢሆን እኔ አሁን ሩታ ዳኒን መቀበልም ማመንም አለባት ብዬ አላስብም። ምክንያቱም ድራማም ሲሆን እኮ ጠላታችሁ የሆነ ሰው መልሳችሁ መቀበል የለባችሁ። ስለዚህ አሁን ሩታ ዳኒ መቀበልም ማመንም የለባትም ማለት ነው። ዳኒ እንሽላሊት ሰው ነው፣ ሲጀመር አቋም የሌለው ሰው ነው። አንዴ ወደዛ ይገለባብጠዋል። ስለዚህ ሩታ የዳኒን መቀበል የለባትም የምትሉ ላይክ አድርጉ ማለት ነው። ዳኒ ማመንም መቀበልም የለባትም። ምክንያቱም ትላንትና ምን እንዳረጋት ከሄርሜላ ጎን ሆኖ ምን እየሰራ እንደነበር ስላወቀች ዛሬ ደግሞ አምና ዳኒን መቀበል በፍጹም የለባትም።